መጀመሪያ ሜዲካል ስኩል ስገባ ሃርድ ይሆናል ወይንም ስትራግል አደርጋለሁ ብዬ ያሰብኩት ነገር ግን አክቹሊ ሜዲካል ስኩል ውስጥ ሃርድ የነበሩት ነገሮች እና የሆነው ግን የተለያየ ነው። ሰዎች እንደሚያወሩት ያንሃል ሰውን ያጋጠመኝ ምንድነው if there is someone pursuing medical school, so let's go። ሰላም እንዴት ናችሁ? እንኳን ወደ ቻናሌ በድጋሚ መጣችሁ። ዛሬ ላወራችሁ ያሰብኩት ስለ ሜዲካል ስኩል ሜዲካል ስኩል ላይ ሃርድ የሆኑ ነገሮች ምንድን ናቸው፣ አክቹሊ ሃርድ ናቸው ብዬ ያሰብኳቸው ነገሮች እና ደግሞ ከገባው በኋላ የከበዱኝ ነገሮች ምን እንደሆኑ የኔን ኤክስፒሪየንስ ነው አክቹሊ ዛሬ ሼር ለማድረግ ሞክራለሁ። this is only my experience so you don't have to relate anyway። ለሰው ግን ይጠቅማል ብዬ ስላሰብኩኝ ነው። so let's go። መጀመሪያ ሜዲካል ስኩል ስገባ የመሰለኝ ያው ሃርድ ይሆናል ወይንም ስትራግል አደርጋለሁ ብዬ ያሰብኩት ነገር ትምህርቱ ይከብዳል ብዬ ነበር ያሰብኩት። ትምህርቱ ይከብዳል፣ ኦፍ ኮርስ ሎድ አለው፣ ብዙ ነገር ታነባላችሁ። ያው ሜዲካል ስኩል ከገቡ ሰዎች ከምሰማው ነገር አንጻር እንደዛ ነበር ጠብቄ የገባሁት። ዌል ኢትስ ናት ፎልስ፣ ልክ ነው። ግን አክቹሊ ትምህርቱ መክበድ ሳይሆን የተለያዩ ሳይድ ላይ ያሉ ነገሮች ነው ያስቸገረኝ። ለምሳሌ እኔ ያስቸገረኝ የመጀመሪያው ነገር the feeling of being average or knowing that you're just another student ያ ከባድ ነበር። ቢካዝ ያው ሜዲካል ስኩል የሚገባ ሰው ጥሩ ተማሪ ነው። ቶፕ 3 ቶፕ 10 ቶፕ ሳምቲንግ በመሆን ውስጥ የመጣ ነው። I have also that experience ቶፕ ተማሪ ነበርኩኝ። when I get into medical school ክፍል ውስጥ አንድ ክፍል ውስጥ የምትሰበሰቡት ከብዙ ተማሪ ጋር ነው፣ ከብዙ ጎበዝ ተማሪ ጋር which means it's gonna be hard to trying to compete actually trying to compete ብቻ ሳይሆን average ነኝ ከሚለው አይዲያ ጋር ራሳችሁን ማስማማት ነው። it's a little bit hard because ከሆነ ነገር ውስጥ የተሻለው ሰው መሆን ከመልመድ አሁን ሁላችንም እኩል ነን ወደሚለው ሀሳብ መምጣት it's a little bit hard፣ ትንሽ ያለፋል። እኔ ያጋጠመኝ ምንድነው የሆነ ቀን ክላስ እንማርና በሳምንቱ ያው ክላስ ይደገማል ማለት ነው the same subject። ባለፈው የተማርነው ምንድነው አለች። ከዛ እኔ ማስታወሰው ያው ከማዳመጥ ያገኘሁትን የተወሰነ ነገር ነው እንጂ አክቹሊ አላነበብኩትም መልሼ። ሌላ ሰው በደንብ አድርጎ በቃ ብዙ ሰው ነው ደግሞ በደንብ አድርጎ አርቲኩሌት አድርገው ኦልሞስት ፒፒቲ ላይ የተጻፈውን ነገር ሙሉ በሙሉ አስረዳው ማለት ነው። እና I was like real ማለት እንደዚህ ነው የምንቀጥለው? ያ it was hard። ከዛ በኋላ ራሳችሁን ከሰው ጋር ኮምፔር ማድረግ ማቆም አለባችሁ። በቃ ከሆነ ጊዜ በኋላ እኔ ራሴ ፔስ የራሴ ፓዝ አለ፣ በራሴ መንገድ ነው የሚሄደው የሚለውን ማመንና ራሳችሁን ከሰው ጋር አለመወዳደር መሞከር አለባችሁ። because medicine is not ሲጀመር የውድድር ስራ አይደለም። medicine is not competition because it's a team work። የሆነ ቀን አብረን መስራታችን አይቀርልን። ያ አሁን ኦልሞስት ከአመት ምናምን በኋላ ሜዲካል ስኩል ከመቆየት በኋላ አብረን ማጥናት አብረን መስራት ጀመርን። እኔ የተወሰነ ጥሩ ጎን ሲኖረኝ የሆነ ሰው በዛ በኩል ሲደክም ማገዝ፣ ያኛውን በዛው ልክ የተጋገዝን ጥሩ ነገር መጣ። ግን መጀመሪያ ላይ it was scary እሱ አለ። ሁለተኛ ታይም ማኔጅመንት። I'm a good student, I am not good at time management because high school ፍሬሽማንም የመጣንበት መንገድ ፈተናው ሊደርስ የተወሰነ ቀናት ሲቀሩ፣ ሳምንት ሲቀረው or something የተወሰነ ቀን ሲቀረው ማንበብ ጀምራለሁ። ቶሎ አነባለሁ፣ ያልቃል። ፈተናው ስገባ ጥሩ ውጤት ነው የማመጣው። አክቹሊ ማለቅ ስለሚችሉ ነበር ሳብጀክቶቹ። ሜዲሲን ላይ or ሜዲካል ስኩል ላይ ስንገባ ግን ታይም ማኔጅመንቴ በጣም መስተካከል ነበረበት። ቀድሞ ማንበብ የሚባል ነገር ብዙ አይመጣልኝም፣ ወይ ባዳመጥኩት ነው ቀጣዩን ክላስ ራሱ ማስታወሰው። አሁን ላይ ግን በስነ ስርዓት ዛሬ የተማርኩትን ነገር ዛሬ ገብቶ መጨረስ ምናምን የሚባሉትን ነገሮች አለ። ከዛ በተረፈ ደግሞ ታይም ማኔጅመንት አክቹሊ ደግሞ ቀናችንን እንዴት በታይም መከፋፈል እንዳለብን መማር ነበረብኝ። እሱ ይከብድ ነበር ቢካዝ ታይሙ ወዴት እንደሄደ ሳላውቀው ነው ጊዜው አልፎ ማገኘው። እና አሁን ማይንድፉሊ ጊዜን በስነ ስርዓት መጠቀም መቻል ያ ከባድ ነበር፣ ግን ለምጄዋለሁ። ምንድነው ታይም በቀናችንን በሰዓት መከፋፈሉ ቀላል ነው ቢካዝ ቱ ዱ ሊስት ማውጣት ቀላል ነው ቢካዝ አይ ቲንክ ቱ ዱ ሊስት ማውጣት ለሁላችንም ቀላሉ ነገር ነው። ከዛ በኋላ ቱ ዱ ሊስቱን ግን ተከትሎ ማድረግ ነበረብኝ። በቃ እሱን ፎሎ ትሩ ማድረግ፣ ቅዳቅጄ ፎሎ ትሩ ማድረግ፣ የሳምንት ቅዳቅጄ ፎሎ ትሩ ማድረግ ነበረብኝ። ታይም ማኔጅመንት ልምድ ስላልነበረኝ በፊት ፕራየር ልምድ ስላልነበረኝ አሁን ስመጣ የከበደኝ ነገር እሱ ነበር። ጥሩ ነበር ያለፍኩት። ከዛ በተረፈ ሶሻል ላይፍ ጓደኞቼን ለማግኘት
በቃ በጣም ነበር የተቸገርኩት። ስልክ አልመልስም፣ ቴክስት ከ3 ቀን በኋላ ነው መልሰው። አንዳንዴ መተው ራሱ በስነ ስርዓት ጊዜ የማልሰጣቸው ጊዜ ነበር እና ምንድነው የሆነው ጥናቱ፣ ትምህርቱ፣ ክላስ፣ ፕራክቲስ ጊዜ ይወስድባቸዋል። ስፔሻሊ ጥናት አለ፣ ክላስ አለ፣ ፕራክቲስ ክላሶች ደግሞ አሉ። ላብ ኦር ከዳቨር ለማየት ዲአር የሚገባበት ክላሶች አሉና ሶ በቃ ኦኩፓይድ ናቸው። ኢቨን እሁድ ኦኩፓይድ ነው የምትሆኑት። ቢካዝ ማጥናት በጣም የረጅም ጊዜ ስራ ስለሆነ ማለት ነው። እና አንደኛ ታይሙ የለም ለመመለስ ወይ እነሱ ጋር ሄዶ ለመጫወት ምናምን ጊዜ አጣሁኝ። ሶሻል ላይፍ በጣም ነበረ የተጎዳው which is good by the way somehow because እንዴ ልበላችሁ actually ህይወታችሁ ውስጥ የምትፈልጉትን ሰው ብቻ እናንተ ጋር ተስቆርጣላችሁ ይሆናል። because የሆነ የግሩፕ ብዙ ሰው ምናምን ብዙ ጓደኛ ከነበራችሁ ትቀንሱታላችሁ። ለምን ጊዜው የለም። ስለዚህ ጊዜ ከሌለኝ በዚህ ሊሚትድ ታይም ማንን ነው የማገኘው፣ በዚህ ሊሚትድ ታይም ከማን ጋር ነው የምሆነው የሚለውን በቃ actually አስፈላጊ ለኔ ፊውቸር ይጠቅመኛል ብላችሁ የምታስቡት ጓደኛ ጋር ነው የምትሆኑት ማለት ነው which is good። እሱ ጥቅም አለው። ግን ሶሻል ላይፍን ይጎዳል። ኢቭን ለቤተሰብ ጊዜ ላይኖር ይችላል። ራት ተበላ ወደ ጥናት የሆነ ነገር እንዴት እንጫወት እንጂ ቡና ይፈላ እንጂ ነው አይሰራም። እና እነሱ ነገሮች ነበሩ ሶሻል ላይፍ ላይ actually ጉዳት ነበረው። እና ደግሞ አይ አም ናት ኢንትሮቨርት፣ ግን ኢንትሮቨርት ለሆኑ ሰዎች ጉዳት ይኖራል። because ከሜዲካል ስኩል ውጪ ከሆነ ጓደኛችሁ ያለው ሜዲካል ስኩል ውስጥ በስነ ስርዓት ጓደኛ መፍጠር ብዙ ሰው ማወቅ ማትችሉ ከሆነ that's bad። ሶሻል ላይፍ በደንብ ተጎድቶ ነበር። ከዛ በኋላ ግን አስተካከልኩት። ታይም ማኔጅመንቱ ላይ ጎበዝ መሆን ከቻልኩኝ ሌሎቹ ነገሮች ቀላል ነበሩ። so these are the things that were hard on me in medical school። ዋናዎቹን በጣም ይጠቅማሉ ብዬ አሰብኳቸው ነው የነገርኳቸው እንጂ መቀጠል እንችላለን። ግን ማስታወስ ያለባችሁ እዚህ መሀል ሜዲካል ስኩል is not that bad። ሰዎች እንደሚያወሩት ያን ያህል ከባድ ነገር አይደለም፣ ወይንም አንቢረብል ነገር አይደለም። ከባድ ነው ኦፍ ኮርስ እንስማማለን፣ ግን አንቢረብል ነገር አይደለም። እና ኢቭን ኢፍ የግል ህይወታችሁንም ሶሻል ላይፋችሁንም ሜንቴን አድርጋችሁ የምትቆዩበት የምትቀጥሉበት መንገድ ሊኖር ይችላል። ሰርቫይቭ አይደለም የሚደረገው ሜዲካል ስኩል። ብዙ ሰዎች I survived med school or something። ሰርቫይቭ አይደረግም፣ ይኖራል ብዬ አስባለሁ። ማለት it's hard significantly ከባድ ነገር አለው፣ ግን ደግሞ at the same time እዛ ውስጥ ኢንጆይ የምታደርጉት ነገር ታገኛላችሁ። እዛ ውስጥ ደግሞ ራሳችሁን በጣም ግልጥ አድርጎ የሚያሳያችሁን ቦታ ነው ሜዲካል ስኩል። ቢካዝ ስህተታችሁ ይወጣል በደንብ። ልክ አንደር ፕሬሸር ስትሆኑ ብዙ ነገራችሁ ፕሮሰስ ያልተደረገ ዴቨሎፕ ያደረጋችሁት ፓርት ኦፍ ዩር ላይፍ ራሱ በደንብ ይወጣል። ሶ that's good because ራሳችሁ ላይ እንድትሰሩ የሚያሳያችሁ መነጽር እንዳርጋችሁ ልትጠቀሙ ትችላላችሁ። ከዛ በተረፈ ግን ሜዲካል ስኩል በጣም ከባድ ነው፣ ስትሬስድ አውት ነው የምትሆኑት እና የሚባለው ነገር አሉ ችግሮች፣ ግን ደግሞ እንደምታስቡት ያን ያህል ከባድ ነገር አይደለም። so if there is someone pursuing medical school go for it። የምር ሪዝናችሁ ትክክል ከሆነ ማለት ነው። ስለ ሜዲሲን ለመግባት እኔም የነበረኝ ሪዝን እና ሌሎች ደግሞ ሜዲሲን ለመግባት ትክክል የሆኑ ምላቸውን ትክክል ያልሆኑ ምላቸውን ሪዝኖች በሌላ ቪዲዮ በቀጣይ ቪዲዮ ሰርች ያሳያችኋለሁ። ግን ከዛ በተረፈ ሪሊ ሪዝናችሁ ቀጣይ ቪዲዮ በሚለው መሰረት ከሆነ እና ደግሞ ሪል ሪዝን ከሆነ ያላችሁ ያ ሪዝናችሁ ረጅም ያስቀጥላችሁ ከሆነ ስትራግሉን ፈርታችሁ አትቅሩ ብዬ አስባለሁ። because it's not that hard። thank you for watching this video እስከ መጨረሻው ድረስ በጣም የማመሰግነው ይሄን ቪዲዮ ስላያችሁት። የተወሰነ አይዲያ አግኝታችሁበታል፣ ይረዳችኋል ብዬ አስባለሁ። ሜዲካል ስኩል ውስጥ ለመግባት ለምታስቡ ሰዎች ምን እንደሚመስል የተወሰነ ለማሳየት ሞክሬያለሁ። ከዛ በተረፈ በቀጣይ የተለያዩ ጥሩ ቪዲዮዎችን ይዤላችሁ ለመምጣት ሞክራለሁ፣ ሪሌትድ ኮንቴንቶችን። so stay tuned bye።